ምሳሌ መጽሐፍ ምዕራፍ 31 ከቁጥር 10 ላይ ከዛው ከ10 ጀምረን ወደ ታች እየተነተነን ትንሽ ደቂቃ እናያለን። ልባማ ሴትን ማን ሊያገኛት ይችላል? ዋጋው ከቀይ ዕንቁ እጅግ ይበልጣል ይላል። አንደኛ እቺ ሴት እጅግ በጣም ዕንቁ እንደሆነች ለተፈለገው ለብዙ ሰው አትገኝም ማለት ከውድነቱ የተነሳ እና ልባማ ሴት ማን ሊያገኛት ይችላል ይላል እና ብዙ ሊፈልግ ይችላል፣ በብዙ ዘንድ ተቀባይነት ሊኖር ይችላል። ነገር ግን እጅግ በጣም ውድ ናት። ማንን ሊያገኛት ይችላል? በጣም ዕንቁ ናት እና ከቀይ ዕንቁ ማለት ቀይ ዕንቁ የሚባል ቶሎ የማይገኝ እና አልማዝ ተብሎ የሚጠራ እንደ ዲያመንድ አይነት ናቸው እና ከወርቅ ይለያሉ። በጣም ዕንቁ ናቸው። አልማዝ ወይም ዲያመንድ ተብሎ የሚጠሩ ዕንቁ ናቸው። ይቺ ሴት እጅግ በጣም ውድ እንደሆነች እግዚአብሔር ላለ ሰው ለፈቀደ ሰው ካልሆነ በቀር እንደማትገኝ ይቺ ሴት ሶሎሞን ጠቢቡ ሰለሞን ይናገራል። ቀጥሎ እቺ ሴት ሁለተኛ ልባማ ሴት ተብላ የምትጠራ ሁለተኛ የባሏ ልብ ይታመንበታል ይላል እና የመጀመሪያ ዕንቁ ናት። ቀጥሎ ታማኝ ናት። የባሏ ሚስት ይታመንበታል። እጅግ በጣም ታማኝ እንደሆነች ይናገራል እና እግዚአብሔር ቃል ያው ስለ ታማኝነት ካወራን ጌታ ኢየሱስ እኛን በማዳን ታማኝ ነው። ቀጥሎ ከሱ የተማርነው ነገር አማኝ ታማኝ ይላልና ይታመንበታል ይላል። ምን ይሆናል? ምን ይፈጠራል? የሆነ ክስተት ይኖራል፣ የሆነ ነገር ይሆናል። ስጋት አይገባበትም፣ ጠርጣሪ አይገባበትም። ይታመንበታል። ታማኝ ናት ይቺ ሴት። ለማን? ለባሏ ታማኝ ናት ይላል። ከዛ ይሄን በመሆን ምርኮ አይጎድልበትም። ምርኮ ማለት መልካም ነገር፣ እጅ ላይ ያለው ነገር፣ የሆነ ያሰቡት ነገር፣ ያቀዱት ነገር ከምኑ የተነሳ ከእምነቱ የተነሳ ይተማመናሉና ከምንም ከመልካም ነገር አይጎድልበትም ይልና ሶስተኛ እድሜውን ሙሉ መልካም ታደርጋለች። እድሜውን ሙሉ ማለት እድሜውን ሙሉ ሲባል ያው አፕ ቱ ዴት እስከ ሞት ድረስ ማለት ነው። እስከ ሞት ድረስ የምታደርገው መልካም ነገር ብቻ፣ ክፉም አታደርግም። እድሜውን ሙሉ የምታደርገው መልካምነት ብቻ። ከእሷ ሕይወት የሚፈልቀው መልካም፣ ስታወራ መልካም፣ ስትናገር መልካም፣ ስታስብ መልካም፣ ስትሰራ መልካም፣ ስታደርግ መልካም እና አፏና ልቧ እኩል እንደሚወርድ አይነት ማለት ነው። መልካም ነገር አንድ ሰው ሲያደርግ አፉና ልቡ አንድ ይሆናል። አፉ ሌላ ነገር አውርቶ ልቡ ሌላ ነገር ካሰበ ያ ሰው መልካም አይደለም ማለት ነው እና መልካም ታደርጋለች በዕድሜዋ ሁሉ እና የልባማ ሴት ባህሪ ነው። ልባማ ሴት የሚያደርግ እግዚአብሔር ነው። ሰው ከራሱ ልባማ ሊሆን አይችልም። ወደ እግዚአብሔር ከተጠጋ እግዚአብሔር ካልበራለት በስተቀር ሰው ልባማ ሊሆን አይችልም። ልባማ የሚያደርግ እግዚአብሔር ነው። ከእግዚአብሔር የተቀበለችው ልብ ተጠቃሚ ግን ሴት እቺ ናት እና መልካም ታደርጋለች። ይሄ ሶስተኛ ደረጃ ላይ እጅግ በጣም በመልካምነት ትታወቃለች። ለሰውም ለባሏም አጠገብ ላለው ለጓደኞችም፣ ለወላጅ፣ ለአባት፣ ለቤተሰብ ለሁሉ መልካምን ታደርጋለች ይላል። አራተኛው ላይ የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቹም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቡን ትሰበስባለች እና ይህ አራተኛው ነገር የበግ ጠጉርና የተልባ እግር ትፈልጋለች ማለት ለመስራት እጆችን ታንቀሳቀሳለች፣ ለመስራት ትጓጓለች። የስራ ሴት ናት። ለስራ እጅግ በጣም የስራ ፍላጎት ያላት ሴት ናት ይላል። ለስራ ፍላጎት ያላት ሴት ናት። እቺ ልባማ ሴት ተጠምጥማ ቁጭ ማትል የምትሰራ የምትተጋ
እና ለመለወጥም ለማድረግም ለማከናወን ወደኋላ ማትል ሴት ናት። ይቺ ሴት አራተኛ ደረጃ ላይ በቀላሉ የምትሰራ ሴት ነው። አምስተኛ ላይ እርሷ እንደ ነጋዴ መርከብ ናት። ከሩቅ አገር ምግብን ትሰበስባለች። ነጋዴ ታውቁታላችሁ። ብዙ ጊዜ ነጋዴ የሆነ ሰው ነጋዴ የሆነ ከቅርብ ብቻ አይደለም ነገሮቹን የሚሰበስበው ከሩቅም ጭምር ይሰበስባል። ከዛ ከሩቅ ምግብ ሲባል የሚበላ ነገር ብቻ አይደለም። ነጋዴ አይዲያዎችን ሀሳቡን ይቀበላል፣ እቅዱን ይቀበላል። ሌላ ቦታ እየተከናወነ እየተቀየረ መልካም ነገር ይቀበላል። ከሩቅ ያለውም የመቀበል አቅም አለው እና ይሄንን ከሩቅ አገር ምግብን ትቀበላለች ማለት ወደ አካውንት ወይም ወደ ባላንስ ወደ ብር የሚቀየር ወደ እድገት የሚቀየሩ ነገሮችን ትሰበስባለች። የሚበላ ምግብ ብቻ አይደለም። አንድ ነገር ስትቀበል አሁን ምግብ ወደ ራሱ ሰው ህይወት ደርሶ የሚበላ ነገር ነው። ነገር ግን እስከዛው ድረስ በሌላ ሰው እጅ ካለስ የራሱ ሊሆን አይችልም። ወደ የራሷ ማድረግ አቅም አላት። ሩቅ ላይ ያለውን ወደ ራሷ ማድረግ አቅም አላት። እቺ ሴት ወደ ራሷ ማድረግ አቅም አላት። አምስተኛ ደረጃ ላይ ነጋዴም መርከበኛ ናት ማለት ወደዛም ታለች ወደዛም አርቃ የማየት አቅም አላት። ነገሮቹን አንዲ አይታ ነገሮችን አትወስንም። ሩቅ የማየት አቅም አላት። ሩቅ የማሰብ አቅም አላት። ሩቅ የመድረስ አቅም አላት። ከዛ የሰበሰበውን ነገር ወደ ውጤትን ትለውጣለች። አምስተኛ ደረጃ ላይ ይሄ የእሷ ባህሪ ነው። የልባማ ሴት ባህሪ ነው። አርቆ ማየት፣ አርቆ ማሰብ፣ አርቆ የመስራት ከዛ የራሱ አድርጎ መጠቀም እና በጣም ትልቅ ነገር ነው። ስድስተኛ ላይ ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎች ምግባችሁን ለገረዶችም ተግባሮችን ትሰጣለች። ይህ ማለት ቤት ውስጥ ላሉ ሰዎች የሚሰራው ምግብ ነው። ምግብ ትሰራለች። ብዙ ቦታ ላይ ትዝ ካለ አንቺም ሰምተን ሌሎችም መምከር ትችላለሽ እና አንዳንድ ቤት ውስጥ ሰራተኛ ምግብ ካበሰሉ አልበላም የሚሉ የቤተሰብ አባወሮች አሉ ወይም አባት አሉ። እሷ ካልሰራች አልበላም የሚሉ ዋይ ቢኮዝ ለሷ ያለው ቦታ እጅግ በጣም ከፍተኛ ስለሆነ እና እንደዛውም እቺ በሌሊት ትነሳና ልባማ ሴት በሌሊት ትነሳና ምግቦቹን ራሷ ትሰራለች። ለገረዶችም ተግባሮችን ትሰጣለች ማለት ስራ እንዲሰሩ ለሰራተኞቹ ስራ እንዲሰሩ ስራ ትፈቅዳለች እንጂ ምግቡን ሰራ የመጀመሪያ ራሷ ናት። ከዚህ መጽሐፍ መነሻ አድርጎ ነው መሰለ አንዳንድ አባቶች እሷ ካልሰራች አልበላም የሚሉ ብዬ አስባለሁ። ይሄ ስድስተኛ ተግባር የእሷ ተግባር ነው። ሰባተኛ ላይ እርሻንም ተመልክታ ትገዛለች፣ ከእጇም ፍሬ ወይን ትተክላለች። እርሻንን ተመልክታ ትገዛለች ማለት የት መውረስ እንዳለበት ታውቃለች። ይቺ ሴት ሰባተኛ ደረጃ የት መውረስ የቱ እንደሚሳካ ምን ብናደርግ እንደሚከናወን ፍሬ እንደሚወጣ ታውቃለች። ያንን እርሻን ተመልክታ ትገዛለች። ይህ ማለት መውረስ ያለበትን መያዝ ወደ እጅ መግባት ያለበትን ጉዳይ ምንድን ነው እሱን ታውቃለች። ከእጁ ፍሬ ወይን ትተክላለች። ከዛ ቦታ ፍሬ የመብላት አቅም አላት። ከዛ ቦታ ለእሷ ትልቅ የሆነ ነገር እንደሚወጣ ታውቃለች። መውረስ ያለበት ቦታ የት እንደሆነ፣ መድረስ ያለበት ቦታ የት እንደሆነ፣ መያዝ ያለበት ቦታ የት እንደሆነ ጠንቅቃ ታውቃለች። ሰባተኛ ደረጃ ላይ ይሄ ነው።